ለማይረባ ብረድስ ቂጤን ተነክሼ ነበረ እንዴ ተምቾሞቼ እንደው በእናት ምንም ነገር እንዳትለኝ ፀሐዩ ቀጥቅጦኛል። አረ እንደው ቢያንስ በእናትሽ የግር ሰላም ታስቀድሚ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ። እና ወደው ማቼ አማቼ አትበለኝ ሰውዬ፣ ያመሃል እንዴ? ይቅርታ አማቼ ማለቴ በቃ ለምዶብኝ እኮ ነው። ግን ምን እየሰራሽ ነው እዚህ? ምን አባህ ገባህ? አባቴ ራሱ እንደዛ ይጠይቀኝ። እኔ የምልሽ ዛሬ ፋሚሊ ስብሰባ አለን እንዴ? ሆ ጤና የለህም እንዴ? እድሜ ለእህትሽ ራሴን እስክትስ ድረስ ነው ፎንቃ ይገባል። ይሄን ደግሞ እሱ ፊት ቀባጠርና ምን ወንድማቼ ፊት ምን ጣጣለሁ? እሺ አዲረው እንዴ ወንዱ እንዴ ምን ነው ኩኩሻ? አረ ምንም ትንሽ እግሬ ነረም ብሎኝ ቆመ ወለምታ ያው ሲዞር አይደል የሚውለው? ኦይ ናስኪ አንተ ሃይ በቃ ጉድሽን ሰምቷል ማለት ነው አይደለም? ባክሽ ብር ጠሮብኛል ምናምን ሲል ነበር፣ ለዛ ይሆናል። ስማ የሆነ ኦሪጂናል ጫማ አለ ትገዛለህ? እስቲ እሺ፣ ግን ይሄኛው እንደዛኛው ከስክስ ጫማ አይደለማ። አትጩህ እባክህ እንዳይሰሙ። ወይ ቆይ እኮ ከሰሙ እንዴ ምን ነው አንተ ነግራቸው ነው? እኔ ወደ ቲማቲም ነው። በዛ ላይ ደግሞ ማሂን መደበቅ አልችልም። ወይኔ ጉዴ። ሄሎ አባዬ። እናንተ ልጆች ምንድነው ቤቱን ራቆቱን አድርጋችሁ ወጣችሁት? አረ እየመጣን ነው አባዬ። አይ ጉዴ። ያገጡስ ከእናንተ ጋር ነው? አዎ አባዬ አንድ ላይ ነን። መጣን በቃ። ሲል አምላክ አባዬ ነው እያለ ነው። ና እንሂድ። እቤት ገባ እንደ አባዬ? አዎ በቃ እኛ እየሄድን ነው። እሺ እኔ እናንተ ግን አልጨርስም። እሺ ባይ በቃ መልካም ቀናማ ጋሼን ሰላም በሉልኝ። እሺ ተባለ ተመከረብሽ ተነስ ስንቱ ሷማሽ ግቢና ተቀመጭ ከሰው ያማ ምን ሆንክ ማለት ምን የሰው በር ላይ ያጋድማል? ምን ልትንሽ ተታገስክ? ለሰው አስልኮ ነው የቀሰቀስከኝ። ምን ያማሃል እንዴ? ምንም አንተ ነህ ምቀኛ። ምንድነው ያልከው? ምንድነው ቢኑ? አረ ኖርማል ነው ሲላ። አይ ናስኪ አተ ምንድነው ከቴ ስራ አልጠፋም ያልከው? ማን? ቆይ ከማን ጋር? ከማን ትላለህ እንዴ? ከማን ጋር ነው? መች በቅጦ አግኝቼት ነው ከሷ ስር ሆኖ? ጭራሽ ማግኘትም ትፈልጋለህ? እንደ ሐሳብ ምን? አቤት ወንድሜ እየጠበቅኩ እኮ ነው። የት ሆነህ ነው? ታች ሰፈር ነኝ። የት ነሽ? ከፍ ዝቅ ይበሉ ጋር ነኝ። መጣሁ። ስማ አንድ ጫማ ሸጠልኝ ብለህ እህት አጠገብ ዳግመኛ ትደርስና ዋጋን ነው የምሰጥሽ። እሺ ድጋሚ አልነግርህም። እሺ አሁን ደርሶ እንደምሉን ይላል እንዴ? ሲያስጠላ። ቆየህ እኮ ሰው እያወራሁ ነበር። እና ፊትም እንደው መዘፈዘፈው። ስሚ ከዚህ በኋላ ድጋሚ ኩኩሻ ከሚባል ልጅ ጋር ባይሽ ማለት ድጋሚ ከሱ ጋር ባይሽ ቤት አስሬ ነው ማስቀመጥሽ። ቆይ ምን ላደርግ ነው ከሱ ጋር የምታየው? ጓደኛ አይደለም እኮ። ስሚ እሱ አይመለከተኝ። እሺ ቆይ ምን ብሎክ ነው? እዚህ ከማንም ቆራሌ ጋር ትንቀል የማንነት እንደሆንሽ አትርሽ። ወይ ወንድም ያልተፈጠረ ነገር አታውራ እስኪ። ድጋሚ አልነግርሽ። አሁን ቶሎ ነው ሰዓት እየሄደ። እሺ ተረጋጋ እስኪ። ምን ተከትረሽ ታይኛለሽ? አልቀረብህም ወሸከት እያየሁ እንዴ ዛሬም ከዚህ ምቀኛው ጋር ልደረቀ አትኩኩሻ ና። አረ እሱ የላችን ብላችሁ ልታጫውቱኝ
ናጀ ተባልክ አይደል? ዝም ብላ አመጣም። አገሉኝም። አንተ ግደሉኝ። እንዴ አንተ ያማ እንዴት አምጫማቼ? ዝም ብዬ ሳይ በሽተኛ ነህ? እኔ የምልሽ ሁሌ በግራ ጎንሽ ነው የምትነሺው? ምንድን ነው የምታወራው? አይ አንቺም ክፉ እንጀራ እናት ሆንሽብኝ። ስራ ፈት። አንቺ ቀልደኛ ነሽ። እኔ ሩጫ ነኝ። እንገናኛለን። ሲያስጠላ። አይ ገደሉኝ በቃ። ወይ እሺ ኩኩሻ ደግሞ ምንድን ትደባበቀው? ማን? ቆይ ከማን ጋር? እኔ ምን አቅልሃለሁ? አንተ ንገረኝ እንጂ። እሱን ተይውና ደግሞ እንዴት አባሽ ነው ያማረብሽ አይደል? ደግሞ ከወንድሜ ጋር ምንድን ተባባላችሁት? እኔ ምንም አላልኩት። እሱ ነው እንጂ እንዳረገው ቢያር ምን ሲንጓጓ የነበረው። ምን ተይው በቃ። ብሎ ምን እኔን ጥፋተኛ ፍቅር ለማይገባ ሰው ፍቅር የመናገሪ ማለት ፍቅር አይገባሽም ደነዝነሽ እያልከኝ ነው? እኔ አላልኩም፣ ግን ካንቺ ይልቅ ወንድምሽ ነው ደነ በቃውን ማታርፉማ። በቃ እኔ ልሂድሽ ማለት ቤት እመጣለሁ። ፋዘር ሰላም በልኝሽ። ምንድነው ይሄ ተመታ ቁራሌ የሚያመልጥ ይመስሎታል? አረ ደግሞ እንደለመደው ለማኪ ነግሯት በኋላ ተዋት እባክህ። እሷን ስልችት ብሎኝ። አንተ ቀልደኛ ነህ። 1000 ብር ያለሽ እንዴ? 50 ብር አይበቃሽም ለዚህ ለጨረጨሰ ዕቃ? ናስኪ አንዴ ስማ፣ ኩኩሻን ካገኘው ማለት ነው ማይና ኪራ ከፍ ዝቅ ይበሉ ጋር ናቸው በለው። እሺ ድጋሜ እንገናኛለን ብዬ አላሰብኩም ነበር። እኔ ስላንቺ እያሰብኩ ነበር። አንቺ ላይ አላሰብሽም? ውይ ብታይ ካላንተ እህል አልበላ ብሎኝ ባሌ ዋረግ ጃማ ብረድ ያለው ኩኩሻ ኪራና ማይ ዛጋር ናቸው። እንዴ መሽገር ተጣበቀብኝ ሲያስጠላ። ድሮ ምን ነኝ ጥፋተኛ? እወድሻለሁ ብዬ ነገርኳት፣ ጠገበችም። እንት ለቀኛለህ ወይስ እኮ? እሺ ስልክሽን ልቀቀኝ። ልቀቀኝ በቺስስ አንተ ኩኩሻ፣ አንተና እንዴ ማወራው? አቤት። ጭራሽ ደግሞ በሙሉ አይን የማታየኝ ምን እንድላስበሽ ነበር? ከማንም ወጣጤ ጋር እየተደፋደርሽ እያየሁሽ በተራህ ቀንተህ ነው ማለት ለምን ደምቀ ነው? እሺ ግን ታውቀው የለሱ አዛኝ ያረጋኝ ነበር አይደል? እንዲህ መርፌና ክሩ ናችሁ እያወራችሁ እያዛገኝ አይከብድም? አሁን ግን ጥራውና ይበለ ኧረ ተይ ይቅርብኝ። እንዲሁም ፀሐዩ ራሴን ቀጥቅጦኛል። ጭራሽ ተጨምሮ ደግሞ ጭንቅላቴ ላይ ፈነዳው እና ማንከ ማራምንሽ ነው እንደሚመስልሽ? እሺ ሄሎ እንደዚህና መልሽ ምን ላድርገው? እንጃ ምን አውቄልሽ። የት ሆነሽ ነው? እዛው ነኝ። በቃ 5 ደቂቃ ብቻ። መኪና ውስጥ ነኝ። አይ እሺ ይበቃቸው። ኩኩሻ ቁራሌው በሆነ ባልሆነ አትቅራሺ። ባይ አበቤ ወይ ሹፌሩን ሰላም በልኝ። ለምን ሹፌር መኪና ውስጥ ነኝ አላልሽም? ከማል በቻው ኩኩሻ ቁራሌው ከልቡ ይፈነቅቅብሻል። እሺ ቁራሌ ምን ኩኩሻ ሳትይሽ ጥቅ ብለህ ተመለስ። አንተ ኩኩሻ ና አይ ኩኩሻ ዳ በደሞ ተጋተት። ይሄ ደግሞ ዛሬ አሽቃብቻ ቢሉ ይገባል። በዛው ራሳችሁ ጉዳይ እኔ ያገባል። በቃ ይሄ ጥጋብ አይለቅህማ። እኔ አንቺ ላይ ጥጋብ ማለት ልክ ነው። የዛገ ሚስማር ይገኝ ስልሽ አንተም ደም ታማርታ። የምሬን እኮ ነው። እንዴት ነው አንቺ ላይ ልጠግም የምችለው? ቆይ ምን እሺ ነው ዛሬ በጣም ታቆዘቆዝ። ልሸጠኝ ነው እንዴ? ማኔ ወይ ደግሞ በእናትህ ሲጎዘጉዝ። ቆይ ምን አድርጓችሁ ነው እንደዚህ ጥምዳችሁ? ባክ ጥጋቡ መከራ ነው። ደግሞ እኮ ፊቱ የቁራሌው ልቡ የመንግስት ነው። አንተ ቢኒያ ና ምንድነው? ምን ነው ማክ ችግር አለ እንዴ? የመችለታውን ያልሰማው ነው እንዴ የሚመስል? ምኑን?
ሰፈሩን እየሮጣችሁ እንደዛ በአንድ እግሩ ያቆማችሁ ማኪ ምን እሺ ችግር አለ እንዴ ብንቀኝ ነው እነሱ ያዘዝኳቸውን አንተ ማታረገው አረ እንደዛ አይደለም ማሂ እንዴ አንተ ነህ አንተ ራስህ እንዴ ነው የምነግርህ ወይስ ጥጋብ ነው አረ በቃ ማኪ ፈተውት ስማ አንተ ኮን ከቀጠርኩ መፈታ እንዳይመስልሽ አረ እኔ አይደለሁም ምንድነው የሚለው አረ ምንም እዛ ከፍ ዝቅ ይበሉ ጋር የሆነ ብረት ምጣድ ነበረ እና ከሷ ሴትዮ ማን የገዛው ብሎኝ ነው እኔ የምልህ ብረት ምጣድ ምን ያደርግላል ገብስ ቆላላ እንዴ ጭራሽ ገብስ በቃ ማክ እኔ ልስራት ሸኝ ብጥት ድጋሜ ነገር ብሰማ መለቅ እንዳይመስልሽ አንድ ደግምልህ አንድ ቺን የሚያረጋጋልኝ ሰው ልጣ ወይኔ እኔማ ሰራላታለሁ ቆየት ብዬ ነው እሺ ማገኛት አሁን እንዴ እሷ ራሱ ሲጀምር ቂጧ ራሱ አይቀመጥም አንተንም ማሳበዱ ድሮም እድሌ ነው አታኩኩሻ የቃልዬ በሰላም ነው ብቻ የምታወራው አረ ኑሮ አይደለም እኛን አንተን ሀብታሙን አጨልልህ አይደል አረ አይደለም አይ ያሳዝናል እስኪ ጠበል ምናምን ይሰዱክ አንተ ማል እንዴ ተረጋጋ እኔ ማሂን እየፈለኳት ነው አይ ጭራሽ በሴት ነው ያበርከው ሰውዬ ምን ሆነ ነው አይ አይመስለኝም አንተ ቀለኛ ነው እንደምን ንገረው ወሴን እጮህ እንዴ አንተ ምንድነው የሚያስጨው ምን አገባ ልቀቃት ባለቃት ምን ልትሆን አለቃትም ምን ታመጣለህ እማመጣውን ላሳየህ ሌባ አረያዙልህ ሌባ የመላጣል ደህና ነሽ አበቤ አዎ ደህና ነኝ እስኪ ውይ የኔ እናት አይዞሽ እሺ በእናትሽ እራሽ ፕሪንስ ሞታራምዱልኝ ያላችሁ አንተ ባስደርስልኝ አልቆልኝ ነበር እና አንቺ ላይፍ ዳይቨር ነኛ ላይፍ ሴቨር ማለት ነው አንቺ እንዳልሽው ይሁን እና መቼ ነው የምትቀጭው የምን ቅጣት ነው እንዴ አንቺን እየጠበቅኩ ቦርሴ ተሰርፎ ነበር የምርሽ ነው እናንተ እዚህ ምን ትሰራለህ አረ እሱ ባይኖር አልቆልኝ ነበር እንደዛ ከሆነ ቴንክ ዩ ሶ ማች ሺቲን ስለጠበክልኝ አረ ጣጣ የለውም ግን እንግሊዘኛዋ ብትቀር ፒስ ነበር በሉ ሌላ ቀን ትገባበዛላችሁ በጣም አመሰግናለሁ እሺ ችግር የለውም ግን ግብዣውን አረሳትም እሺ ወይዘሪት ማይ ገገማነ ታውቃለህ አይደል በሚገባ ተምቷ ማቻይ ኩኩሻ ቁራሌው በል ደህና ሁን ነይ አንቺ አበቤ ቻው እሺ በመከራ አግኝታት እንደቀልት ለቃታለህ አራዳ ይሄ ደግሞ ከፍ አድርጓል እንዴ አንተ ረበቃኛል በእናትህ ምንድን ነው በቃ ተነስ የመጀመሪያውን ቅጣትን ጨርሳል ማለት ሌላም ተዘኝ ባልሆነ የማትታዘዘኝ ከሆነ ፊትን አቀናብርልህ እሺ በቃ ማንንም የለውም ብላችሁ ነው የምትጮቱብኝ በል ይሄን ቃሪያ ትበላለህ እንዴ ቃሪያ እኮ ነው አዎ ድርሻን ትበለዋለህ ትልቅ እኮ ነው አይመለከተኝም አስሎ ወደ ልጅ አምላክ ባክተው በእናትህ እንዴ አትሰማኝም እንዴ አይድ አየልኛ መጮቻ ሲያደርጉኝ ብለው አርፈህ በጣም ነው የሚያቀጣው እኮ አዎ እኔም ባንተ ምክንያት ፋዘር ሲጮህብኝ እንደዚህ ነው ቅጥል ያልኩት በቀድሞት ነው በትንሹ እንዴት ነው ይጣፍጣል በጣም እቺ ደግሞ ሄሎ አቤት የት ሆነ ነው ምን አባሽ አገባሽ ባክ ከእንግዳ ጋር ነኝ ይመለከተኛል እኔ አንተ ከሰው ጋር ነኝ አልኩህ አይደል እንዴ ታዲያ ለምን አባሽ ነው የምትንሾካሾክ እሱን ተወውና እሱ ሊያገኝ ፈልጓል ታች ሰፈር በጓሮ በኩል ላይ በቃ መጣን እዛው አካባቢ ነን ስማ አሁን ባሚ እየመጣች ነው ትቀባጥርና እገላለሁ እሺ አረ ምንም ችግር የለውም ግን ይበቃኛ ካልጠገብክ መብላት ትችላለህ
በጣም ይቅርታ እዚህ ሰፈር ውስጥ ይዤ ስለመጣሁ። ኢትስ ኦኬ ችግር የለውም። እኔ ምናቴ እንዲያማቼ አትቀባጥር ወዳጄ ሲላምላክ እንዴት ነው የተከበሩ? እሺ ኩኩሻ ወያማቼ እንዴ ምንድን ነው? አይ እንዲሁ ነው። ተዋወቁ፣ ይዙ ኩኩሻ ይባላል። ኢዛና እባላለሁ። የማየ ፍቅረኛ ነኝ። ምን ነው ችግር አለ እንዴ? ኧረ የለም ደስ ይላል በጣም። ኤኒዌይስ ፋዘር እየጠበቀኝ ነው። እኔ መኪኔን ጥሩ ቦታ ላቆምኩት። እንሂድ አይደል? አዎ በዛ ላይ ፀሐይ ነው። እንሂድ በቃ። ኩኩሻ በቃ ቻው። እሺ ያሰላሰልኩሽ ዘወትር በመንፈሴ ድሮ ተራቁራሌን ማን ይወደዋል እንዴ? ኩኩሻ ዛሬ ኩኩሻ እረፍት ወጥቷል መሰለኝ። ጭራሽ በስራ ሰዓት ጨብሲ ጀመረ። ተው እባክህ የራሱ ጉዳይ ና እንሂድ። ወይ ኩኩሻ እኔ ለስማን እሺ ነው። ኢዛና ይመጣል ቸኩላለሁ ብዬሽ የለ እንዴ? ምን ትሰሪያለሽ? እሺ ቁልፉን አምጪ። ምን ሆነሽ ነው አንተ ኩኩሻ? ጭራሽ ስራህን ትተህ በቀን መጠጣት ጀመርክ? እያከበርኩኝ ምንድን ነው የምታከብረው? የፈለግኩትን ነገር ስላጣው ሽንፈቴን ኩኩሻ ሰክራል። ከስካር ደግሞ መውጣት አለብህ። ስለዚህ ግባና ታጠብ፣ በኋላ እናወራለን። እሱ ማድረጌ ውስጥ ያለው ስሜት ያበርደዋል። ቢሆንም እንድትረጋጋ ይረዳል። አሁን ይዤ እሄዳለሁ። ወይኔ ኩኩሻ ልቀቂኝ። ቆይ ለምን አልነገርሽኝም እንዴ? ምኑን ያልነገርኩ? ፍቅረኛ እንዳለሽ። ማሂ ሄጃለሁ በቃ። እሺ ቁልፉን ሱቅ አስቀምጬልሻለሁ። እሱን መች ጠይቀህ ነው የምመልስልህ? ተስፋ አንቺ ላይ እንዳላረግ ለምን ፊት ሰጠሽ? ደግሞ ይሄን ካንተ ጋር ምን ያገናኘዋል? እሱስ ልክ ነሽ። በቃ ይሄን ብቻ ነው የምትለኝ? ምንድን ነው የምልሽ? የምጠጣው በአንቺ ምክንያት እንደሆነ ካወኩሽ ጀምሮ እንደተቀየርኩኝ ነው የምነግርሽ። የራሴን ልብ ለአንቺ መሸጥ እንደከበደኝ ታውቂያለሽ። ኩኩሻ ማላቅ ሰው እየሆንክ ነው። አንቺን ከወደድኩሽ በኋላ የተፈጠረው ኩኩሻ ነው። ያንን አታውቂውም። ምን ማለት ነው ያንን ኩኩሻ አታውቂውም ማለት? ድሮም ልክ ናቸው። ኩኩሻ ዕቃ እንጂ ልብ መግዛት አይችልበትም። ማሂ ናፍቀሽኝ ነበር። ቆይ ዶክተሮቹ ምን ነበር ያሉ? መድኃኒትን በስትክክል እየወሰድክ አይደለም። መድኃኒትን አቋርጠ መጀመር ለጤና ጥሩ አይደል። እሱን ታውቃለህ አይደል? እሺ ወንድሜ፣ ከዚህ በኋላ አስተካክላለሁ። ኩኩሻ ወንድሜ ነህ። በጣም ተሳስበኛል። ከዚህ በኋላ እንዳታቆም። አመሰግናለሁ ወንድሜ። ቻው በቃ። ለማንኛውም እሺ። ቁራሌ የዋረጉ ጫማ ብረድስ ያለው ኩኩሻ ብቻ እንደው ደህና አይደለም። ውስጥ አንድ ነገር ይሰማኛል። የምን መድኃኒት ነው? ሳስባት ጨንቀኛል። የወደቀ ማንሳት አይደል ስራዬ? ስለቃቀም አግኝቼው ነው። ደግሞ ጠፍተሃል። ሰፈራችንም ናፍቀዋል። ስራ እኮ አንድ ቦታ ሲሆን ኪሳራ ያመጣል። ሰፈራችን አከሰረ እንዴ? ምን መክሰር ብቻ አሳይቶ ምንሰኝ እንጂ። ኩኩሻ ምርጥ ልጅ። ምን ነው ካልጮክ ሰው ይጣራ አይመስልም እንዴ? አንዴ ላውራ መጣው። እሺ እንዳውርች
ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝ ለኩኩሻ የሰጠው መድኃኒት ምንድን ነው? አንቺ ደግሞ ማነሽ? ጓደኛው ነኝ። አሁን ስለ መድኃኒቱ ንገረኝ። ኩኩሻ ከባድ ህመም ላይ ነው። ምን? የሚሰማሽና እውነተኛ ጓደኛው ነኝ ብለሽ የምታስቢ ከሆነ መድኃኒቱን እንዳቋረጥ ነገር። እሺ ፈለከኝ? ስለማይ ጉዳይ ላወራ ፈልጌ ነበር። ስለማይ ጉዳይ? ስለማይ ጉዳይ የምናወራው ነገር ያለ አይመስለኝም። ይኖራል እንጂ ለሷ ምን አይነት ስሜት እንዳለ መረዳት ቢከብደኝ ነው የሚመስለው። ይሄ የተሳሳተ ጥርጣሬ ነው። የተሳሳተ የሚሆነው በአንተ የተነሳ ከማይ ጋር ያሰብኩት ጋብቻ እንቅፋት እንዳይሆንብኝ። እኔ ለማንም እንቅፋት አይደለም። ደግሞ አታስብ፣ የተሰማኝ ስሜት እኔ ጋር ብቻ ነው ያለው። ያ ያንተ ስሜት ነው። ማይ ጋር ግን የጥፋተኝነት ስሜት ፈጥሮባታል። እሺ አሁን እኔ ምን ላድርግ? ውሎ ሲያድር የሚሰማት የጥፋተኝነት ስሜት ላሰብኩት ህይወት ጠንቅ ሊሆንብኝ ይችላል። አንተ የሚያስጨንቀኝ ነገር ነው። እኔ የሚያስጨንቀኝ ደግሞ የዛሬ ነው። ስለዚህ አንተን ነገር ማበላሽበት አቅም የለኝም። ጎበዝ እንደሱ እንዳረረስ ኖራ ደስ ይለኝ። ስለይሽ የኔ ሰው ያልኩሽን ከጎኔ ወንድሜ የሚያግዝ ሰው ያስፈልጋል። ለዚህ ሱቅ ተጨማሪ ሰው ሳመጣ ታየ። ቢሆንም አንድ ሰው ያስፈልጋል። እዚህም እታችም ሱቅ ብቻ ናችለው። ቀልደኛ ነህ። እኔ እንግዲህ ለራስ ብዬ ነው። ማሂን ያዩት የዚህን ቀን ነበር ሁሉም ነገር የተጀመረበት። የገላ ሳሙና ስጠኝ። ውይ ጨርሻለሁ፣ ይቅርታ። እሺ የት ብዬ ነው ማገኘው? እታች ሱቅ አለ እንዴ? እኔ እንጃ፣ እስኪ ቼክ አድርጊ። በቃ እሺ ሄጃለሁ። ቻው። አንተ ኩኩሻ ምን ልትሆን ነው? ወንድሜ ማነች? ማሂ ትባላለች። ማሂ? አቤት፣ አንቺ ነሽ ያስጠራሽ? አዎ እኔ ነኝ። ምን ነበር? ስለ ኩኩሻ ላወራሽ ነበር። ኩኩሻ? ኩኩሻ ምን ሆነ? አንድ ማወቅ ያለብሽ ነገር አለ እኮ። ስለምን? ኩኩሻ ጥንትም ላይ ማኪ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝ ምን ለማድረግ እየሞከርሽ ነው? ምን አረኩ? ምንም። ሂጂና ሱቁ ጠብቂኝ። ብትሄጂም ካልከበደሽ ግቡ አላስገድድሽ። የጊዜ ሰላምታም ቀረ። ደህና ነሽ ማሂ? አይ እኔ ብዬህማ እንድትለኝ አልፈልግም። ታዲያ ምን ልበልሽ? ያንተ ነገር ግን ግራ እያጋባኝ ነው። ቆየ በፊት ባህሪን የት ጥለኸው ነው? የትም የጣልኩት የበፊት ባህሪ የለኝም። አንቺን ሳቅሽ አጣሁት እንጂ። እንዴ ምን ለማድረግ ነበር የሄድሽው? ላወራት። ስለምን ጉዳይ እንደሆነ ማወቅ እችላለሁ? ስላንተ ስላለበት ሁኔታ ላወራት። ምንድን ያለውበት ሁኔታ? ልትረጅኝ አትሞክሪ። ወንድሜ ተረጋጋ እንጂ። ማን ስለሆንሽ ነው ስለኔ ህይወት የምትጨነቂ? ምን ስለሆንሽ? ስለምወድህ አስብልሃለሁ። የኔን ነገር ቸል ብትለው ስላንተ እያወቅኩ ዝም ልል አልችልም። ስለኔ ምን አውቀሽ ነው እንደዚህ የምትናገሪ? ስለህመም አውቃለሁ። ያንን እያወቅኩ ደግሞ ዝም ልል አልችልም። እወድካለሁ። መድኃኒትን በጊዜ ወስድ። ለምን ነገርካት ወንድሜ? ከኔ ውጪ የሚያስብልህ ሰው ስላየሁ በጣም ደስ ብሎኛል። ወንድሜ በቃ እመለሳለሁ። ምን እያደረግክ ነው? ሰሞኑን ያለህበትን ሁኔታ እያወቅክ ሳላት ደግሞ ያለሁበት ሁኔታ የሚስተካከል መስሎ ስላልተሰማኝ ነው ወንድሜ። በጣም ናፍቀኛለች። ቢሆንም አይ ወንድሜ አይቻት በመጣ ይሻለኛል። ነገርከው? ያለበትን ሁኔታ እያየው እንዴት ብዬ?
ሆነም ቀረ የሚጋፈጠው እውነት አንተ ብትደብቀው እውነቱን ዛሬ ማወቅ አይቀርም። እኔ ከምነግረው ራሱ ቢያይ ይሻላል። ኩራሌው አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለች አትከልክሏል በፍቅር ማርኮ ልቧን የገዛ ኩራት ክብሯ ነው። አቤት ኩኩሻን ፈልጌ ነበር። ኩኩሻ ሰሞኑን ታሟል። እሺ ይሄን ስጥልኝ። አንተም እንዳጣ። ምንድነው ይሄ? የሰርጌ መጥሪያ ነው። የሰርጌ መጥሪያ? በቃ እያገባሽ ነው? እኔ ለማስበው ህይወት ህልም ነው ሽልቀሪ ነው። እኔ ላንተ አልሆነም። እኔ ስላንቺ አልሆነ። ኩኩሻ ያለቀለስ ነገር ላይ እያወራን ነው። ልክ ነሽ። ለህይወት ትንሽ ጊዜ ለቀረሰው ጋር ምን ታደርጊያለሽ? ወዲስ ነው ቀረቤታችን እንኳን ለኔ ሰርግ ላይ እንድትቆይ አያረግህም? ማስመሰል ይሆንብኛል። ለራሴ ስመኝ የነበረውን ሰው ለሰው አጨብጭቤ ጨፍሬ የምድርበት አቅም የለኝም። ታውቂያለሽ፣ ባላይሽ ባላቅሽ ባለም ይሻለኝ ነበር። ምን ነው ብቻሽን አመመሽ እንዴ? አይ አላመመኝም። የጠበቁ ነው ደሞ አክስቴ ላስተዋውቅሽ። በፍቅር ህመም ምነው ከሰው መሃል እኔ ብቻ ተገፍቼ ወጣው ከዳርቻ ወዲያው ስቄ ደሞ ወዲያው እምባ ደርሳ አስጨነቀችኝ ዓለም ከባ ሲነበብ ተጽፎን እንደ ክስተት በምን ይታረማል የድል ስተት ከዳሽ ካንተ ሌላ ያልሽበትን ለካ አታውቂም አንቺ ምንድነው? ወይኔ ኩኩሻ መድኃኒቱን ረስቶ ሄደ። ሱቁን ጠብቅልኝ። ቆይ ጠብቀኝ፣ አብረን እንሂድ። ከኔው ተሳሰበ አንቺን በመልመዴ ወዲህ ላልል ወዲያ አንዱ መንገዴ ተሰንፈሽ እንደኔ አንተ እዚህ ሆነህ ነው እንዴ የምታለፋኝ? አንተ ይታየኝ ይሆናል ያ ቀን ደግ ወንድሜ 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 ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ስላጣው መሆኔ